ስርዓት ይኖር አትሳደብ። ይኸውልሽ አላርፍ ካልሽ ማለት ነው ሌላም ነገር ላሳይሽ ይችላልሽ። ከምሳው በፊት ትንሽ ስታርተር ነገር ፈልጋለሁ መሰለኝ። ይኸውልሽ አንቺ ተገስሎሽ አክብሬሽ እንጂ ማለት ነው እንጂ ምን እመታሽ ነበር። እኔ እኮ እንዴ አንቺ ያምሻል እንዴ? አትሳፈጠኝ ብዬ ነግሬህ ነበር። እሺ ሚስቴ ገደለችሽ። እሺ ውሻ ሚስቶች አትሉም? ምን ወይ እንደዚህ ተጫወችብኝ አቀሪያትም። ይኸውልሽ ልጄ ምሩ እባክሽ እየሰማሽኝ አሁን መቀመጥ ችለሻል። ምግብ ስትበይ ደግሞ መናገር ትችላለሽ። ሰውነትሽ ያገግማል። አምላኪ ልጄ የኔን መፍሰስ አሁን ወተቱን ላምጥልሽና እያጠጣሁሽ እንጫወታለን። እና በቃ አንቺ ተረጋጊሽ። እንዴት ተረጋጋለሁ? አይኑን እንኳን እኮ አላየሁት። አውቃለሁ ይከብዳል፣ ግን ደግሞ መጸለይ እንጂ መጨናነቅ መፍትሄ አይሆንም። እሺ አመሰግናለሁ። ለምን? ላደረግሽልኝ ነገር ነው። አረ ችግር የለውም። ባይሆን ግን ትንሽ ኒናን እሷን ይቅርታ ጠይቂያት። እሺ በቃ እኔም ቤቴ ልሂድ። እንዴ ተረጋግተሻል ግን? አዎ ቤት መድረስ አያቅተኝም ካልሽ እሺ ሰላም። ከቆረጥሽ እኮ የኔም ህይወት ባዶ ነው። ቆይ ማን ሊመራን? ፈጣሪ የሚወደውን ይፈትናል የሚባለው እውነት እንደሆነ በአንቺ ያየው አንቺን ይፈተነብኝ። ግን ብቻ ፈተናውን አልፈን ድጋሚ ሳቅሽን ለማየት ያብቃኝ። መጀመሪያ ያን ወደ ህይወቴ ስገባ ሰላም ነበር የሰጠኝ። በዚህ ምድር ላይ ከኔ ሌላ ሴት እንደሌለች እስኪሰማኝ ድረስ። ከዛ ግን ምክንያቱን እንኳን ሳላውቀው አይንሽን ላፈር አልከኝ። እኔም ጠፋሁ፣ አንተን ትቼ ሄድኩኝ። ግን ደግሞ ልቤ አንተን ሊተው አልቻለም። ይልቁንስ አንተን ሁሌም እየናፈኩ ላይፍ እየጓጓው ነበር። ፈጣሪ ያገናኘንና አሁን ግን ጠላኸኝ። ግን ደግሞ ከዛኛው መለየት በጣም አስፈራኝ። በጣም ሴት ነው ማማ በመኪና አርበቃ ሲላችሁ እግር ጀመራል። የምሩ ሁኔታ በጣም አስጨናቂ ሁኔታ ላይ ነው። ምሩ ራሷ ለማጥፋት መድኃኒቶቿ ሙሉ በሙሉ ወስዳለች ማለት ነው። ምሩ ራሷ ለማጥፋት ከዚህ ጭንቀት ከማስጨንቃቸው ራሴን አገላግዬ ባርፍ ይሻላል ብላ እያሰበች ነበር ማለት ነው ውዶቼ። ምሩ ራሷ አጥፍታለች፣ መድኃኒቱ ወስዳለች። ግን መጨረሻ ላይ ተመልሰው ሲመጡ ልክ እንቅልፍ እንደወሰዳት ነው። እነሱ አያውቁም መድኃኒት እንደወሰደች። የምሩ መጨረሻ ምን ይሁን? ምሩ እኔ ከሞተች ይሄ ፊልም መልሻ አላየውም ማለት ነው። እናንተስ ምን ትላላችሁ? እስኪ በኮመንት ሴክሽን ላይ አስቀምጡልኝ። ምሩ ሞታለች ወይስ አለችም የምትሉ እስኪ። ምሩ መድኃኒቱ ስትወስድ ያው ሁላችንም እንዳየነው ነው። የኪራ አንዱ ሚዜው ደግሞ በጥይት ተመቶ ወደ ውጭ ሀገር ሄዷል። ይሞት ይኑር ተመልሶ ይመጣ ይሁን አናቅም ማለት ነው ውዶቼ። ከባድ ሁኔታ ላይ ነበር። አሁን ደግሞ ወደ ሕክምና ቦታ ወደ ውጭ ሀገር ተልኳል ማለት ነው። እዚህ ጋር ደግሞ ምሩ መናገርም ሆነ መቆምም አትችልም። በእጇ መብላትም አትችልም። ሰው ነው የሚያንቀሳቅሳት፣ ሰው ነው የሚያጎርሳት። ሲያወሩ ብቻ ማንባት ብቻ ነው የምታውቀው። እንደምታውቁት በጣም የሚያሳዝንና በጣም ውስብስብ ያለ ፓርት ላይ ደርሰናል ማለት ነው።
እዚህ ጋር ምሩ በጣም ታሳዝናለች። የምር ማውራት አለመቻል፣ የፈለጉትን ነገር ማውራት አለመቻል፣ መብላት አለመቻል፣ መናገር ፍላጎትን ምን እንደሆነ መናገር አለመቻል በጣም ከባድ ነው። ሽንት ቤት በራሱ ተነስታ አትሄድም። ሽንት ቤት በራሱ ተነስታ አትሄድም። መንቀሳቀስ አትችልም። ግን ሚሏትን ነገር መስማት ብቻ ነው የምትችለው። ያም ደግሞ አስጨንቋት ማውራቷ አለማውራቷና አለመናገሯ ተነስታ አለመንቀሳቀሷ ልጇ በማጣቷ በጣም አስጨንቋት ራሷ አጥፍታለች ማለት ነው። መድኃኒት ወስዳለች። ግን እነሱ እንቅልፍ እንደተኛች ነው የሚያውቁት። ምሩ ሞታለች ወይስ አለችም በሚለው በዚህ ቪዲዮ መጨረሻ ላይ ያስቀምጥላችኋለሁ። አብራችሁ ተከታተሉኝ። ይሄ ቪዲዮ እስከ መጨረሻው ድረስ ይዩት። ምሩ ሞተች አለች የሚለውንም ፓርት መጨረሻ ላይ አስቀምጥላችኋለሁ። ምሩ በእውነት ሞታለች የሚል ነው። ምክንያቱም መድኃኒቱ ሙሉ በሙሉ ወስዳለች። ተንትን ብላም ስባም መድኃኒቱ አጠገቧ ላይ አስቀምጠውት ነበረ። አልጋዋ ላይ በተኛችበት የምትንቀሳቀስ አይመስላቸውም ስለሆነ መድኃኒቱ አጠገቧ ላይ አስቀምጠውላት ወጥተው ነበረ። እነሱም ሳያስቡት ይሁን አስበውት ይሁን አይታወቅም። ግን በማይታወቅ ሁኔታ ምሩ መድኃኒቱ ሙሉውን ወስዳለች ማለት ነው። ኪኒኒ ነው ወስዳቸዋለች ማለት ነው። የምሩ መጨረሻ ምን ይሁን? ምንስ ይሄ ፊልም ምሩ ከሌለች አያምርም። እና ናሁሜም በጣም አዝኗል በሷ እንትን። ከሷ የበለጠ ግን ያዘነው ምሩ ናት ማለት ነው ውዶቼ። ምሩ መንቀሳቀስም ሆነ በድንጋጤ መብላትን በእጇ አትችልም። እዚህ ጋር ደግሞ ሱራፌልን ወደ ሕክምና ሄዷል ማለት ነው። እንደምታውቁት የለም ሀገር ቤት ከገባ አልመጣው ከሀገር ውጭ ለሕክምና ሄዷል ማለት ነው። እሱም በሞትና ለሞትና በሞት ውስጥ ነው ያለው። ማናቸውንም ተከትለው የሰኒ እህት ትመስለኛለች የወሰደችው። ሰኒ ደግሞ እዚህ ጋር የእንትና ጓደኛ አፍቅረዋለች ማለት ነው። ሰኒ ከቤቷ ያስፈታቱ ልጅ አግቷት የነበረ ልጅ ፍቅር ይዟታል ማለት ነው። ፍቅሯ ግን መግለጽ አልቻለችም። እሱም ፍቅሯን የእሷ መግለጽ አልቻለም። የእነሱስ መጨረሻ የሚለው አብረን እናያለን። ያው በመጀመሪያም ደግሞ ጨለማ ውስጥ ላይ እያሉ አብረው እየተጓዙ ጥሏት ተደብቆ አስደንግጧት ነበረ። ከዛም በኋላ ቤት ተሸክሞ አድርሶ አብረው ሶፋ ላይ ተኝተው ነበረ። እና ውዶቼ ብዙ ነገር አለ። ይሄ ቪዲዮ መጨረሻ ላይ ሁሉንም ቪዲዮ ጠቅለል አድርጌ በመጨረሻ ፓርት አስቀምጥላችኋለሁ። እንደምታውቁት እኔ የምሩ ሁኔታ በጣም አሳዝኖኛል። በጣም አስጨንቆኛል። የምር ማለት የሆነ የምሩ ሁኔታዋ ሰው ተንቀሳቅሶ ማውራት አለመቻል በጣም ከባድ ነገር ነው። በጣምም አስጨናቂ ነገር ነው። ያለ ማውራት በእጅን አለመንቀሳቀስ አለመብላት ማለት በጣም ይከብዳል። ምሩ መሞት እንዳለባትና ራሷ ማጥፋት እንዳለባት የነሱ ጭንቀት አለመሆን አለመፈለግ እንዳለባትን ተናግራለች። እነሱን አለማስቸገር ከዚህም በፊት በበሽታዋ በጣም ተሰቃይታም ስለነበረ ልጁ በዚህ ምክንያት እንደገና ደግሞ ስቃይ ውስጥ እንዲገባ አልፈልግም እያለች ነበር በውስጧ። እንደሰማችሁት እንደሆነ መድኃኒቱ ወስደዋለች። መጨረሻ ላይ ያያችሁት በመጨረሻ ቪዲዮ ያላያችሁት እህት ወንድሞቼ ይሄ ፊልም በመጨረሻ ቪዲዮ አስቀምጥላችኋለሁ። እስከ መጨረሻው ቪዲዮን ተከታተሉት። ጽናትና ኪራ እዚህ ጋር ጊዜ አልሰጠኝም ብላ ጽናት እያኮረፈች ነው። ኪራ ስራ እያለ ብዙ ጊዜ ስራ በዚህ ሰዓት በስራ ተወጥሯል። ከሰርግ ጀምሮ ምሳ አብረን የምንበላበትን ቀን ናፈቀኝ እያለች ብቻዋ ታወራለች። የዚህ ጋር ደግሞ የእንትና የድሮ ፍቅረኛው መታ ነበረ። እራሱ ወስታ ወደ ውጭ ሀገር ለሕክምና ሄዷል ስትባል እራሱ ወስታ ወድቃ ነበረ። ያው በመጨረሻም ነቅታለች ማለት ነው። እሷ ግን የምሩ መጨረሻ ምን ይሁን አለች ሞታለች የሚለው በመጨረሻ ቪዲዮ ላይ አስቀምጥላችኋለሁ። የዛሬው በጣም አጓጉና አጓጉ በጣም በቃ የመጨረሻ የምሩ መጨረሻ የምናይበት ማለት ነው። እና ውዶቼ እንደምታዩት ፊልሙ በጣም አስተማሪ ፊልም ነው። በጣም ተወዳጅና አስተማሪ ፊልም ነው። በጣም ተወዳጅና አስተማሪ ፊልም ነው። በጣም ተወዳጅና አስተማሪ ፊልም ነው። እንድትከታተሉት በአክብሮት እንጠይቃችኋለን።
የምሩ መጨረሻ ሁላችሁም በኮመንት ስር እስኪ አስቀምጡ ሀሳብ አስተያየታችሁ በኮመንት ስር እየገለጻችሁልን። ምሩ ትኑር ትሙት፣ አይ ትኖራለች የምትሉ አይ እኔ በቃ የደስ ያላችሁንን የምሩ ነው። ምሩ በዚህ ሁኔታ ላይ ማየት የለብንም ለምትሉ አይ ምሩ ከሌለች ፊልሙን ማናየውም ለምትሉ ይሄ ፊልም መጨረሻ ላይ ነው እኔ ማስቀምጥላችሁ። አሁን የራሴ ሀሳብ ነው እየሰጠሁ ያለው። ግን ምሩ በእርግጠኝነት መድኃኒቱ ወስደዋለች። ኪኒኒ አጠገቧ ላይ ነበረ ማለት ነው። እና ውዶቼ በጣም ያሳዝናል። በጣምም የሚያስጠላ የሚያሳዝንም ነው። ግን ምሩ ልጇ በማጣቷ እኔ በጣም በበኩል ያዘኛለሁ። ያው እናትነት ወግ ደርሶኝ ብላ ልጇን አታለች በአንድ ቀን። በጣም ከባድ ነገር ነው። በዛም የተነሳ ደግሞ መንቀሳቀስ አለመቻለዋ እና ማውራት አለመቻለዋ በጣም ከባድ ሁኔታ ላይ እንዳለች ነው የምናየው። ከዛም አልፎ ሰውን ሲያወራት ከማልቀስና ከንትን ከማለት ውጪ ምንም የምታወራውን ነገር እንደሌለ ነው። እና ውዶቼ እንደምታዩት የፊልሙ መጨረሻ ቪዲዮ ላይ ያስቀምጥላችኋለሁ። ፊልሙን ከወደዳችሁ በላይክ ጀምሩት። ላይክ ሰብስክራይብ እያደረጋችሁ ለብዙ እህት ወንድሞች እንዲደርስ አበረታቱኝ። እወዳችኋለሁ። ሰላም ብያለሁ። በመግቢያ ላይ ሰላም አላልኳችሁም። ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ናችሁ? እና የምሩ መጨረሻን ለማየት ያብቃን ያብቃችሁ እላችኋለሁ።